ዳጣ በመጨረሻ ናታን የሰጣትን ወረቀት አንብባ ነበርና ራሷን መቆጣጠር ሲያቅታት ድፍት አለች። በዛውም ደግሞ ድንገተኛና ያልታሰበ ፌንት በመብላቷ ከባድ በሽታ ውስጥ እየተሰቃየችና መከራዋን እያየች ትገኛለች። አቶ ደረጀ ከሚባለው በላይ ራሱን መቆጣጠር አቃተውና ወይኔ ጉዴ ዘንድሮ በእኔ ላይ የወረደው ፈተናና ስቃይ ለምንድን ነው ብሎ እጅጉን በጣም መቃጠልና መናደድም አበዛ። ናታን ደግሞ እጅጉን በጸጸት ተቃጠለ። ምን አለ ዳጣ እንደዚህ መሆንሽን ባውቅ ኑሮ ስለ ወረቀቱ ምንም መስጠት እንደሌለብኝ ግን አሁን ገብቶኛል። ምንም ቢሆን ይህን ወረቀት እዚህ ጋር ማድረግ የለብኝም ነበር፣ ላንቺም መስጠት የለብኝም ነበር። ምክንያቱም የደረሰብሽ ችግርና መከራ በጣም 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 ከባድ ነው። ይህን ነገር ደግሞ በፍጹም ልቋቋመውና ልችለው አልችልም። ዳጣ አንቺ እኮ የህይወት ያጋርና ትልቅ ቦታ የምሰጥሽ ለየት ያልሽ ሴት ነሽ። ስለዚህ አንቺን ልጠብቅሽና ልንከባከብሽ ይገባ ነበር ብሎ ተጸጸተ። ማርታ ደግሞ ዳጣ ደግሞ ምን ልሁን ብላ ነው? ናታን የተፈጠረውን ነገር ተናገር። ዳጣ ራሷን የሳተችበትና ይሄ በሽታ ያጋጠማት በምን ምክንያት ነው? ዛሬ አዳር አንተና እሷ ብቻ ነበራችሁ ሳሎን ቁጭ አላችሁት። አቢጌልም እዚህ ቦታ ላይ አታስገቧት። ምንም ያየችውና የሰማችው ነገር የለም። ስለዚህ እውነታው እንድትነግረኝ እፈልጋለሁ። ከዚህ በላይ እኔ መታገስና ራሴን ማጨናነቅ አልፈልግም ብላ ስትለው ወይኔ ጉዴ ምን አይነት ጉር ነው እያጋጠመኝ ያለው? አሁን እማዬን እንዴት ብዬ ነው መዋሻት? እማዬን በፍጹም መዋሸት የለብኝም። ምክንያቱም እሷን ከዋሸኋት በጣም ከባድና ያልተጠበቀ ችግር ውስጥ ትገባና እሷን በስቃይ ውስጥ ማርመጥመጥ አልፈልግም እያለ ለማርታ ናታን ማዘን ጀመረ። አቶ ደረጀ ግን የተፈጠረውን ነገር በሙሉ ናታን ስለነገረው ሰላም ደብዳቤ ሰጥታት ነበር። አደራ ብላ የሚገልጽ ደብዳቤ ለእኔ ሰታኝ፣ ግን እኔ ራሴ ከሌለሁኝ አደራ ስጥልኝ ብላ ስላለችኝ አባዬ የምሬን ነው የምልህ፣ እኔ ከፍቻ አላየሁትም፣ ግን ለእሷ መስጠት ስላለብኝ ስሰጣት በጣም ስታነበው እጅጉን ደነገጠችና ራሷን መቆጣጠር አቃታት። ታዲያ የእኔ ጥፋት እምኑ ላይ ነው? ናታን አንተስ እንደው አሁን የኔን ስሜትና ችግር አንተ መረዳት አቅቶ ነው? በዚህ ሰዓት አይደለም ለዳጣ ለምንስ ቢሆን ከብዙ ችግሮች መጠበቅ ሲገባህ ጭራሽ ወረቀት አንስተህ ሰተህ እንዴት አደርጋለህ? ወረቀቱን አምጣው ብሎ ሲለው አባዬ ዳጣ ጋር ነው፣ ግን ዳጣ ስታነብ እንደሰማት ከሆነ ሰላም እናትሽ ነኝ፣ የተረገዘው ልጅ ደግሞ ወንድምሽ ነው እያለች ነው ያለችው። ከማንና ከምን እንደተረገዘ አባቱን ከኔ ውጭ ማንም መናገር እንደማይችል እያለች ብዙ ነገር ጽፋ ነበር። ያንን ካነበበች በኋላ ዳጣ ራሷን መቆጣጠር አቅቷት ጸጥ ማለቷ ከባድ ነገር ነው። አየህ ናታን፣ አንዳንዴ እኔ ለሴት ልጆቼ እህት ወንድም ትሆናለህ ብዬ ነበር። አንተ ግን ቢያንስ ዳጣን መጠበቅ አቃተህ። እንዴት ነው ታዲያ? ምን አይነት አሁን ላቢጌል ቢሆን ብዙ መስዋዕትነት ትከፍላለህ ብሎ ሲለው አይ አባዬ ዳጣን እንደምወዳትና እንደማፈቅራት ለካ ከድቻለሁ እንዴ? ከአቢጌል አስበልጬ ቦታ የምሰጠው ለዳጣ ነው እያለ ብቻውን ሲያወራ ምን አልከኝ ናታን? የተፈጠረ ነገር አለ እንዴ ብሎ ሲያፋጥጠው አረ በጭራሽ አባዬ፣ እኔ ጋር ቁጭ ብለን የሰላም የጻፈችላትን ደብዳቤ ስታነብ ራሷን መቆጣጠር አቅቷት ድፍት አለች። እኔም የምገባበት ግራ ገባኝ አባዬ፣ እውነታው ማመንክም አላመንክም ይሄ ነው ብሎ ሲናገር አቶ ደረጀ አልጋው ላይ ቁጭ አለና አናቱን ይዞ በጭንቀት ማበድ ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም አስተማሪውና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝና መልካም አስተሳሰባችሁን ለምታስቡልኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። ዳጣ እንግዲህ ያላሰበችውና ያልጠበቀችው ነገር ስላጋጠማት በጣም ነው ያሳዘነች ማለት ነው።
ሰላምዬ እንግዲህ በመጨረሻ ጣፈንታዋ የሆነው ከዛ ከቤት ወጥታ ሄዳ አክስቷ ጋር ልትወልድ በመሄዷ ሁሉንም ከባድ ችግር ውስጥ አስገብቷል። አቶ ደረጀ ያለበትን አጣብቂኝ ችግርና መከራ ምን እንደሆነ በፍጹም መናገር አልፈለገም። እሱ ግን እያሳለፈው ያሉት ስቃዮች በጣም ከባድ ናቸው። ለማርታ መናገሩ ከባድ ነው። ማርታ ይሄን ነገር ብትሰማ እድሜ ልኬን ትጠላኛለች። እድሜ ልኬን የምወደውና የምሳሳለት ትዳር ገደል መግባቱ በጣም ያሳዝነኛል እያለ እየተንገበገበ ይገኛል ማለት ነው። እንግዲህ ዳጣ ለከፈለችው መስዋዕትነት በሙሉ የሚገባት የሰላምን ወረቀት እሰጣለሁኝ ብሎ ናታን በወሰነ ጊዜ ያንን ወረቀትም አንስቶ ሲሰጣት እሷም ከሚባለው በላይ እጅጉን ዳጣ ግራ ገባት። ሰላም ለኔ ሰው ብላ ልታስቀምጥ የምትችለው መልእክት ምንድን ነው? እንደዚህ አጓጊ ነገር ምንድን ነው? እያለች በጣም ግራ ስለተጋባች ያንን ወረቀት እየተንቀጠቀጠ ለዳጣ መስጠት ስላለበት ሰጠ። አቢጌልም ደግሞ ከአቶ ደረጀ ጋር ወደ ውጭ ሄዳ ነበርና እኔ የምለው አቢጌል ቡና ጋብዘኝ፣ ውጭ ጋብዘኝ አልሽኝ ለምንድን ነው የኔ ልጅ? እኔ አሁን ከባድና አጣብቂ ችግር ውስጥ ብወጣ ብገባ ከዛ ከችግር እንዴት አርገሽ ነው የምታወጭኝ? እያለ ሲላት አባዬ የምሬን ነው ምልህ፣ እኔ አንተን በጣም በጣም እኮራባሃለሁ። በምንድን ነው የምትኮሪብኝ? ያንተ ልጅ በመሆኜ እንዲሁም ደግሞ በጣም ጥሩ ሰውነት፣ ሰዎች ጋር ተወዳጅነት አለ። ይሄንን ሳይ የኔ አባት በመሆንህ በተደጋጋሚ እኮራለሁ ብላለችው። አይደል ይሄ ብቻ ነው? እሺ እኔ አሁን ችግርና መከራ ውስጥ ላይ ብገባ በእንዴት አይነት መልኩ ታወጭኛለሽ ብሎ ሲላት እሷም ማውጣት ያለባትን ሳይሆን አባዬ ከእስከ ዛሬው የተለየና የተፈጠረ ነገር አለ እንዴ? እንዲህ የሚያጨናንቅና የሚያሳስብህ ነገር ምንድን ነው? ማወቅ እፈልጋለሁኝ ብላ ስትለው እንግዲያውስ ወደድሽም ጠላሽም አንቺ ለችግሬ መፍትሄ ልትሆኝ አትችይም። አሁን ወደ ኋላ ወደፊት ሳትይ ቀጥ ለጥ ብለን ወደ ቤታችን ወደ መጣንበት መሄድ አለብን። አባዬ የመጣሁበትን ጉዳይ እኮ እንትን አላልኩም። ምን ጉዳይ አለሽ አንቺ? ሲጀመር የሚያጓጓ እንዲሁም ደግሞ ደስ የሚል ጉዳይ አለሽ? የለሽም። ስለዚህ አይምሮ ከመበጥበጥ ውጭ የምታደርጊው ነገር የለም ብሎ አላት። እሷም እጅጉን በጣም ልቧ ስላዘነና ስለተሰበረ የምፈልገው ወሬ ማዳመጥና ወሬ መለቃቀም ስለሆነ ቀጥ ለጥ ብላ ወደ ቤት ከወሰዳት በኋላ እሷም ደግሞ በሚገርምና በሚደንቅ ሁኔታ እቤት ከገባችን በኋላ እማዬ አባዬ ያለ ምክንያት አይደለም እንደዚህ ሆነው፣ የሆነ በህይወቱ ያልተመለሰለት ጥያቄ የሚያጨናንቀው ነገር አለ። ስለዚህ ወደድሽም ጠላሽም ያንን ጥያቄ ደግሞ አባዬን ተከታትለሽ ልትደርሽበት የምትችይው አንዷና ብቸኛዋ ሴት አንቺ ነሽ ብላ እናቷን ስትላት፣ አቢጌል አሁንም አባትሽ ጭንቅ ላይና ስቃይ ላይ ሆኖ እየተሰቃየ አንቺ ግን እያሰብሽና እያወራሻለሽው ስለምንድን ነው? አረ ተይ ልጄ ተይ፣ መጨረሻ ላይ ይቆጭሻል። እንደዚህ የምታደርጊያቸውና እንደዚህ እያደረግሽ ያለሽው ግፍና መከራ አባትሽን ያጣሽ ጊዜ ሁሉም ነገር ይገባሻል ብላት ነበረ። ውሃ እንግዲህ እንደተለመደው ምጥንን አስቀይማትና ከፍታት። እኔ አባትና እናቴ ተጣልተውብኝ በጣም ደብሮኛል፣ በጣም ከፍቶኛል እያለች ስትላት አዲሷ ሰራተኛ ለዛ ደግሞ አዎ ውሃዬ እናትና አባት ሲጣሉ በጣም ይደብራል፣ በጣም ያስጠላል እና ካጠገቧ ሆነሽ ልትረጃትና ልታዳምጫት ግድ ይልሻል። እሷ እኮ በጣም ነው የምታስብልሽ፣ በጣም ነው የምትወድሽ እያለች አለቻት። መጥንም ደግሞ ስለተናደደች ውሃ ከዚህ ከቤት ውጭና ሂጂ፣ አልፈልግሽም፣ እኔ ማንንም አልፈልግም እያለች ነበር በሰዓቱ ስትል የነበረው። ከዛ ወይ ጉድ ጭራሽ አንቺም እንደዛ አልሽኝ አይደል ውሃዬ በጣም ከፍቶኛል ብላ ምጥን ስታረቅስ መጨረሻ ላይ እንግዲህ ይቅርታ ብላ ለመነቻት ውሃ ማለት ነው። አቢጌል አሁንም ከናታን ጋር ሄደችና ስማ ናታን፣ አንተና ዳጣ ሁል ጊዜ እንደዚህ ተለጣጥፋችሁ አፍላፍ የምታወሩበት ጊዜ
የሚቋረጥበት ቀን ቅርብ ነው። ምክንያቱም እኔ አቢጌል ነኝ። የፈለግኩትን ነገር ከማድረግ ወደ ኋላ ብዬም አላቅም። የምወደውንና የምሳሳለትን ሰው ማንም ሲቀማኝ አፌን ከፍቼ የማይ ሰው አይደለሁም። በፊትም ቢሆን የኔ ነህ፣ አሁንም ቢሆን አንተ የኔ ነህ። ስለዚህ እውነቱን ለምነግርህ ትሰማኝ ከሆነ መቼም ቢሆን መቼም አንተ ዳጣን የግል ማድረግ አትችልም ብላ ደመደመችበት። ዳጣና ናታንም አብረው ደስ የሚል ጊዜ እያሳለፉ ይገኛሉ። ናታን እኔ እኮ ለማንም ተናግሬ የማላቀውን ሚስጥር እፍና አድርጌ ለአንተ የነገርኩህ እኔ እናንተ ላይ መደባበቅ የሚባል ነገር ስለሌለ ነው። አንተ ግን እያንዳንዱን ሚስጥር በትነህ ብትናገር የእድሜ ዘላለማችን መለያያና መቆራረጫ ይሆናል። ከተረዳኸኝ እውነታው ይሄ ነው። እኔ በጣም በጣም ከሚባለው በላይ አምናሃለሁ። አባዬ ደረጀ ለማንም ይሄ ሚስጥር እንዳልናገር በተደጋጋሚ አስጠንቅቆኛል፣ ነግሮኛል። ይህንንም ደግሞ ያላደረግኩት አንተን ስለማምንህና ስለምወድን የነገርኩህ። ስለዚህ ሰላም የተናገረችውን ንግግር ወይንም የሰጠችውን መልእክት ከፍተን ማየት አለብን ብላ አስገደደችው። እሽ እንደዛ ከሆነ ሁሉም ማታ ሲተኙ ወደ መኝታ ክፍል ነይ ቶሎ ብሎ ስላት፣ አይ እኔ መኝታ ክፍል አልመጣም፣ ማታ ማታ እናንተ ወደ ሰይጣን የምትቀየሩበት መንገድ አለ። ስለዚህ አቢጌልም ካለች እማዬና አባዬ አሁን ላይ ጥሩ ስሜት አይደሉም። ደስ የማይል ስሜት ጨምሬ ላበሳጫቸውም ሆነ ላናዳቸውም አልፈልግም። ስለዚህ ወደድክም ጠላህም ወረቀቱን አምጣና ወይም የተሰጠህን ነገር አብረን ማንበብና ማየት አለብን ብላ አለችው። እሱም እሺ በቃ ደረቅ ይሆንሽልሽ። አሁን አባዬና እማዬ ያሉበት ስሜት ልክ አይደለም። እኛን መተው ሊዳረቁ ወይንም ሊጨቃጨቁ የሚመጡበት ምንም ምክንያት የለም። ስለዚህ በተሻለ መጠንና አቅም በቃ ሁሉም ለበጎ ነው፣ ለመልካም ነው ብሎ ከወሰነ በኋላ እሱም በጣም ስለተናደደና የሆነ ምንድን ነው የሚል አይምሮ ላይ ታጥዶበት ስለነበረ እንግዲህ ያለው አማራጭ መታገስን መርጧል ማለት ነው። መጨረሻ ላይ እንግዲህ ሌላው አሳዛኝና ልብ ሰባሪው የሚሆነው ማርታ እያንዳንዱ አቶ ደረጀ የሰራውን ነገር ስትሰማና ስታውቅ መጨረሻ ላይ ምን ይፈጠርላት ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም በጉጉት የምንጠብቀው እንግዲህ የዳጣ ድራማ ይህንን ይመስላል። ወይዘሮ ማርታ ሁሉንም እውነታ ስትሰማ አቶ ደረጀን ከህይወቴ ውጣ ብላ ታሰናብተው ይሆን ወይስ አብሮ ይቀጥሉ ይሆን? እሱም በጣም ለየት ያለ አጓጊና ትልቅ አስተማሪ ነገር ነው። ደረጀስ እስከ መቼ ድረስ ነው ይህን ምስጢር ደብቆና አምቆ የሚቀጥለው? ምክንያቱም አሁን ላይ እጅግ በጣም እየተጸጸተ ነው። እንግዲህ የአንድ ቀን ስህተት የዘላለም ህይወትን ሰላም እንደምትነሳና እንደምታበሳጭ እንደምታናድድ በሙሉ ተምረንበታል ማለት ነው። አቢጌልም ለአባቷ ያላት ስሜት የዳጣን እንኳን ሩብ ታክል ምንም የምታስብ ሰው እንዳልሆነች አቶ ደረጀ ከአቢጌል ሁሉንም ነገር ተረድቶ አይቷታል ማለት ነው። አቢጌል እጅግ በጣም አስቸጋሪና ከባድ ሰው ከመሆኗ በላይ ነገሮችን ከመቆፈር ውጭ የሰው ጭንቀትና የሰው ሀሳብ ምንም መስሎ እንደማይታያት አይተናል። ውድ የተከበራችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።